Hi guys! እንደምን ናችሁ? የባለፈውን ቪዲዮ መሃል ላይ ለማቋረጥ አስቤ አልነበረም by the way. ግን ስልኬ ሪኮርድ አረኩኝ ከዛ ያቆመው እዛ ላይ ነበር ከዛ ምድሮ ስቶሬጅ ሞላ ብሎኝ I filmed again but then still storage ሞላ ብሎ በጣም አጭር ፓርት ነበር ሪኮርድ ያደረገው so ዛሬ በፓርት 2 of የትምህርት ጀርኒ እንቀጥላለን የባለፈው ቪዲዮ ላይ የሆነ ሰው የፖይንት sorry የዚህ ቪዲዮ ምንድነው ለምን አስፈላጊ ሆነ or ትርጉሙ ምንድነው ወይ ምናምን ነገር ብሎኛል I don't know I'm just here sharing my life my experiences so ከዛ ላይ እናንተ የሚጠቅማችሁ ነገር ካገኛችሁ እስተየው ምንድነው መታመዝ ቀባጥርብን ብላችሁ ካሰባችሁም እስተየው I'm sorry that I wasted your time but I think ከሁሉም ሰው ላይፍ ላይ ከሁሉም ሰው ኤክስፒሪየንስ የሆነ ምንማረውና ከተማርነው ሊጠቅመን የሚችል ነገር አለ ብዬ አስባለሁ so that is why I'm sharing this with you እኔ ግቢ ሲሄድ ስለ ግቢ ከላይ ነው እንጂ ይሄ ነው ያ ነው ብሎ በስርዓት የሚያወራልኝ ሰው አልነበረም so የባለፈው ቪዲዮ ስለ ሃይ ስኩል ስለምናምን ላወራላችሁ ላወራስቤ ሳይሆን ሙሉን ነበር ማድረግ የፈለኩት ተቋረጠ so ዛሬ ፓርት 2 እንቀጥላለን ማለት ነው ከመቀጠላችን በፊት የራሳችሁን ኤክስፒሪየንስ ሼር ማድረግ ከፈለጋችሁ ኮሜንት ላይ please go ahead like አርጉ subscribe አርጉ turn on your notification so every time I post a video notify ትደረጋላችሁ okay let's get right into it so አባቴ ጎንደር አደረሰኝ and then ካፌ ያስመዘገበኝ ሄድንና ያኔ ማለት ነው ወላጆች ጋር ምናምን ገብታችሁ ካፌ የትምህርት ቤቱ ካፌ ማለት ነው መብላት ትችላላችሁ so my dad ብዙ ጊዜ የምታውቁ ከሆነ የግቢ ምናምን ሰው ሲሄድ oh my god ምግቡ እንዴት መጥፎ እንደሆነ በጣም ነው የሚያስጠላው ምናምን ይባላል so ሄድን ሞከረው ክክ ነው ጎንደር እንግዲህ እኔ ያለሁኝ ክክ ነበር በብዛት የሚቀርበው ምግብ and ያው መጀመሪያ ቀን I think ወላጆች ምናምንም ስለሚኖሩ ያን ሰሞን ቆንጆ ነበር and ያንን ክክ ሞከረውና he was like አሪፍ ነው ሌላ ምግብ ቤት ምናምን ከምትፈልጊና እነሱ ብር ሰጥተው ይበቃል አይበቃ ምናምን ብለሽ ከምትጨናነቂ እስክትለምጂው አትሊስት በቃ ካፌ ሆኛለኝ እሺ ብዬ ካፌ ገባው ከካፌ አሪፍ የነበረው ዳቦ ብቻ ነበር ከዛ the freshman 15 ነው የሚሉት አፈረንጆች እኔ the freshman 8 ኪሎ አልኳችሁ ጨምሬ ነው ወደ ቤት የተመለስኩት ለብሬክ because ሌላው ነገር ጨጓራዬን ያሳመመኝ ዳቦ በሻይ ብቻ ነበር መበላው ወደ መጨረሻ አካባቢ ሁለቱን ወር ምናምን በቃ ዳቦ በሻይ ቁርስ ምሳ እራት and I got fat and I did not lose that weight it's still with me until now ማስታወሻ ሆኖ አብሮኛል but anyways so አባ ደረሰኝ ትቶኝ እንደሚመጣ ማመን አልቻልኩም ነበር መጣ 3 ቀን ምናምን እዛ ቆየ he came ወደ አዲስ አበባ እዛ ቀረሁኝ and የመጀመሪያው አመት በአጠቃላይ was the worst time of my life ለምን ልበረክ ብላችሁ ከጠይቃችሁ አንደኛ ሶሻል ላይፍ የሚለውን ነገር አላቅም ማለት እዚህ ያደኩት ቤተሰቦቼ ጋር ነው ብነጫነጭም ቤተሰቦቼ ላይ ነው ስንደሰተን ቤተሰቦቼ ጋር ነው ለሁሉ ነገር እነሱ ናቸው ያሉት ማቀው እነሱ ነው ከዛ ውጪ ይሄ ጎረቤት ምናምን የሚለው ራሱ የለንም እስካሁን ድረስ ብዙ እንዴ ነው አጠገባችንም ሰው የለም ሲጀመር ሲቀጥል ደግሞ እንዲ we're not my parents are not big on socializing especially የኛን ለራሳቸው they have a social life ግን እኛ የጎረቤት ልጅ ጋር ሄዶ መጫወት ወይ ምናምን ወይ እንደዚህ ነገር የለም በቃ ትምህርት ቤት ነው እንዳልኳችሁ ከዛ so the social life the being a sociable person living with other people የሰው ባህሪን እንዴት አርጋችሁ ከሰው ጋር እንዴት አብሮ መኖር የሚለው ነገር was አዲስ ነገር for me it was hard because አስቡት እቺን መታከል ክፍል ውስጥ 8 ተማሪ ነው ያለው 8 ሴቶች ነን ያለነው ከዛ 8ቱም የሆነ ነገር አለ so እኔ ከላይ አልጋ አባ ከላይ ይሻልሻል ብሎኝ ከላይ ነበር አልጋ ነበረኝ and then ከታች አልጋው ላይ ተቀመጡ ለምን አልጋ ላይ ተቀመጣችሁ ብሎ የሚደብረው ሰው አለ ማታ ሲተኛ መብራት አብርቶ መተኛት የሚፈልግ ሰው አለ and fluorescent ማለት ነው ቦይለር በሉት ከላይ ሆኜ ፍሎረሰንቱ እዛው ጋር ነው ያለው my god እንዴት ቀልጥ እንደነበር and one of the girls ለሊት ነው ማጣናው ብላ መብራቱ እንዲጠፋ አትፈልግም መብራቱ የማይጠፋ ከሆነ አስቡት መቀቀል በጨለማ ማን ነው በፍሎረሰንት it was the worst thing ever እኔ ቤቴ መጀመሪያ ልጅ ነኝ I can bully my sisters I can't bully people there and መብቴ ነው
ያስቃል አሁን ስታስቡት it's like oh my god የማያልፍ ነገር ነው የሚመስለው I hate this girl ያለን but anyways እሷ ለሌት ማጥናት ትፈልጋለች እኛ I had a friend ናርዲ የምትባል ልጅ ነበረች so እሷ ላይብራሪ በጣም ጎበዝ ቸካይ ናት በጣም ጎበዝ ተማሪ ነች እና I was like you know what እኔም ላይብራሪ እንደዚህ ከተመላለስኩ ይሄን ያህል ሰዓት እኔም ከተቀመጥኩ I'm going to be a genius I said but ያላሰብኩት ነገር ምንድነው is the ADHD አሁን I'm not accepting ADHD because ስም ከሰጣችሁት የሆነ ነገር it becomes real but I'm not the kind of person who can focus on something ለብዙ ሰዓት በሚለው ነው ያዘው so እያጠናሁ ነው በየኔ ዛ 5 ሰዓት ብቀመጥ ከ5ቱ ሰዓት አንዱን ሰዓት ነው ያነበብኩት ነገር አይምሮ ውስጥ የቀረው ከዛ ውጭ ያለውን በቃ ስለባጡ ስለቆጡ ስለሰማይ ስለምድር ስለ ሌላ ነገር ምናምን እያሰብኩ ነው so I was just wasting time እዛ እና በጣም ብዙ ሰዓት ነበር ላይብራሪ ሄደው ውጤቴን ብታዩት ማለት ነው ተሳስቶ ወረቀት እንደዚህ የገለጠ ሰው ውጤት ራሱ አይመስልም and it was not it but I kept going even though my results were showing that he ነገር አልገባሽም ምን እየሰራሽ እንደሆነ አናቀም እያለኝ ቢሆንም I was like you know what maybe ተጨማሪ ሰዓት ላይብራሪ ከተቀመጥኩ ውጤቴ እየተሻለ ይመጣል አልተሻለም because that's not what works for me so አንደኛ social life was hard ሁለተኛ ለኔ የሚመቸኝን ያጠናን ወይንም የመማር መንገድ አላወቅኩትም so that was hard as well and then ሶስተኛ was the food because my dad ሲሄድ 700 ብር አስገብቶልኝ ሄደ and in my mind ያኔ 700 ብር was $1,000,000 and by the way ያኔ ያህል ብዙ ጊዜ ስለሆነው ሳይሆን እኔ በእጄ ብዙ ብር ተሰጥቶኝ አይደለም ያደኩት so መንፈልገው ነገር ሲኖር አባ ነው የሚገዛልን ወይ ማናት የሚገዛልን እንጂ ለራሳችን ይሄን ያህል እንኩ አላዋንስ ምናምን የሚባል ነገር አልነበረንም which is another reason why I think ሁሉም ወላጅ ለልጁ የብር ማኔጅመንት ማስተማር አለበት so 700 ብር አስገብቶልኝ ሲሄድ ይሄ መቼም ለአንድ ወር ሊሆን አይችልም ይሄ ሁሉ ብር ለሴሚስተር ሙሉ ነው እንዴ ብዬ 2 ወር እንደውላችኋለሁ ውጭ አልበላም ለማጥናት ቡና ምናምን ነገር ለመጠጣት ብቻ ነው ብር ማውጣው ምናምን ብቻ እና ያው you know I wasn't really trying to be careful but I was like dying and ካፌ ስለሆንኩኝ ምግብ ያው አያስፈልገኝም ግን ውጭ ምግብ አልበላም እና እዛ ጋር መሃል ላይ ነው የካፌው ምግብ ክኩ አልተመቸኝም so ክኩ ጨጓራዬን እንትን ይሏል ከዛ ይሞቀኛል ከዛ I didn't know ለምን እንደሚሞቀኝ I'm like oh my god it's so hot in this country but it was not the heat it was my ጨጓራ and then አንዴ ለዶርም ልጅ ያወራሁላት she was like girl ጨጓራሽ ነው የሚያምሽ and I was like no she was like እንዲያረግሻል ይነፋሻል ያቃጥልሻል ፊትሽ ይገላል I was like yes and then she said that's your ጨጓራ and then እንዳልኳችሁ I started eating bread and then I became fat and dumb because I was not doing good in school and I was a fatty ብቻ በቃ the first semester was not good ከዛ እንደምንም አለፍኩኝ እንግሊዘኛና የሚገርማችሁ civics ሲን ያመጣሁት ሰው እንዴት ነው civics ሲን ያመጣው it's just reading but I don't know it was a C and ከረፈደ ነው ያወቅኩት so I couldn't even go argue with the teacher or look at my results it's crazy ሳስበው anyways ከዛ በኋላ semester break መጣን and I thought this was the worst time of my life it cannot get any worse than this and መጣን I was okay break lay kaza I talked to my dad about the money I was like I need more money bro I am struggling and he was like I never said ለዚህ ያህል ጊዜ ነው I just gave you the money ሲያልቅ ትነግሪኛለሽ ብዬ and then I was like oh my god ብራት ፊልባል ነው if I don't use this money ለዚህ ያህል ራሴ ለውስጥ እንዴት ነው እኔ ለሁለት ወር ነው ብዬ ስላሰብኩ ይሄን ብር ለሁለት ወር ካላደረስኩኝ ምናምን ብዬ ነው ያሰብኩት እሱ ደግሞ ልጄ ሲያልቅ ትነግረኛለች ብሎ ነው ያሰብኩት ከዛ እሱን ተነጋገርና ምን ተመልሼ ሲሄድ ነን ካፌ ሆንኩኝ የካውጭ ምግብ ማለት ነው ከዛ by that time I had made friends አብረን ምግብ እንበላለን የዲፓርትመንት ልጆች ጋርም ተግባብተናል ምናምን ኦፕቶሜትሪ የሚባል ዲፓርትመንት ነው የገባሁትና ኦፕቶሜትሪ ማለት ምንድነው ያው የአይን ህክምና ነገር ማለት ነው ሶ መጀመሪያ ሴሚስተርም ያው እሱ ነው ግን ምላችሁ ትምርቱ ወደ የአይን ምናምን ነገሩ አናቶሚ ምናምን የተማርነው ሁለተኛ ሴሚስተር ላይ ነው ሁለተኛ ሴሚስተር started off in the worst way possible because ሄድን ተመዘገብን ተቀመጥን ምንም ትምህርት አይጀመርም አንድ ሳምንት ከዛ ፋሲካ እየደረሰ ነበር and we were like okay
I want to go home ለፋሲካ and then my other friends የዲፓርትመንት ልጆችም they were like እና እንሂድ ያ so የሆነ ያህል ልጆች I think 3 ልጆች ምናምን ቀሩ ከዛ የቀረነው መጣን አስተማሪው ስሙ ትዝ አይለኝም ማይክሮባዮሎጂ አስተማሪያችን ነበር I don't think he would have a reason to watch this but he was the worst person ever እስካሁን ከማውቃቸው ሰዎች ራሱ he's the worst person ever ተመልሰን ስንሄድ ማለት ነው so እዚህ መጣን ፋሲካን እዛ ደውለን ስንጠይቃቸው ጓደኞቻችን they're like አረ ክላስ ገብተናልና ያካበደ ነው ምናምን አሉ we were like ብሎ ነው የሚያካብደው like ምንም ነገር አልተፈጠረም የመጀመሪያ ክላስ was just መተዋወቅ ሁለተኛው ላይ ኩዊዝ ሰጣቸው ከዛ ተመልሰን ስንሄድ ሰውየው እሳት ለብሶ እሳት ጎርሶ ጠበቀን ክላስ ስንገባ he's like እንዴት እኔ እንግዲህ በደንብ አላስታውስም እንደተፈጠረ ብቻ ግን ዋናው ነጥብ ምንድነው he made things much harder than they needed to be for us ክላስ አገቡም አይነት ነገርም ነበር መሰለኝ ከዛ በኋላ ደግሞ በሐሳብ ደረጃ ማለት ነው ይሄ ሰው ማድረግ የሚችለው ምንድነው የቀረነውን ክላስ አቴንዳንስ መቁረጥ ያልወሰድነውን ኩዊዝ 0 መስጠት አለቀ ከዛ ውጪ ይሄን ያህል እኛን ለማስተቃየት መብት ሊኖረው አይገባም ላተስማሙ ትችላላችሁ አለመስማማታችሁ ግን ትክክል አለመሆናችሁ ነው የሚያሳየው ምክንያቱም አንድ ጥፋት ከጥፋቱ እኩል የሆነ ቅጣት ነው እንጂ የሚያስፈልገው እሱ ስሜቱ ስለተጎዳ ወይንም እንደ ንቀት ስላሰበው ወይንም ምናምን እኛን እዛ ቶርቸር ማድረግ መብቱ ነው ማለት አይደለም and he tortured us he said ማስታውሰው ማለት ነው እንዴት ነው ቶርቸር ማለት በቀን ያን ነገር እኮ ያነሳብን ያጨናንቀናል ማለት አይደለም ግን ውስጣችን ያንን ነው የሚያስበው አሁን እንደዚህ ካረገ የፈለገው ማድረግ ይችላል ምክንያቱም አናቅም ምን እናመጣለን ተማሪ ስትሆኑ ክፋቱ ልጅ ስትሆኑ ክፋቱ ምንድነው እንዴ መብት ይሄ ነው ወይንም ድሮፕ ብናረጋውስ እኔ በጣም ነው የሚጸጽተኝ ልጅ መሆኔና ነገሮችን አለማወቅ ምክንያቱም ትምርቱን ኤፍ ባረባ መጣና ብታወው so what bro በአጠቃላይ ትምርቱን ተጨረብ ይመጣ so what it's never that serious አሁን ራሱ እየሰራውበት አይደለም ግን ያኔ ያለ መጨረሻ የሚሆን ነበር በቃ ወይኔ በቃ oh my god ዓለም ሊያልፍ ነው ማልቀስ ነው ስለሱ ማለት ነው እግዚአብሔር ያሳያችሁ የ2 ክሬዲት ነው የ3 ክሬዲት ኮርስ ማለት ነው and አሻን ሪሰርች አንብባችሁ ሪሰርቹን ይዛችሁ ፕሪንት አድርጋችሁ አምጡና ከዛ ከሱ ላይ ጥያቄ ጠይቃችኋል እኛ ሪሰርች ምን እንደሆነ አናቅም ከየት መጥቶ ነው ሪሰርቹን አንብበን አንደርስታንድ አድርገን እሱን ጥያቄ የሚጠይቀንን ምን መልሰው ለዛውም ስለ ማይክሮባዮሎጂ የተሰራ ሪሰርች or some shit he was the worst person ever and I hope he's having a terrible life I will never take this back by the way እድሉ በገጠመኝ ቁጥር ስለሱ በተነሳ ቁጥር I wish him all the worst things in the world because የ18 19 ዓመት ልጆች by the way ቁጥሩ ብዙ ይመስላል እንጂ በጣም ህፃናት ናቸው 18 19 ዓመት ልጆች ማለት ህፃናት ናቸው ምክንያቱም ገና ራስ መቻል ገና ሰው መሆን ገና በራሳቸው ሰው ነገሮችን መወጣት ገና እየተማሩ ያሉ እየተፍጨረጨሩ ያሉ ልጆችን አላስፈላጊ ጭንቀትና ራስ ምታት መጨመር ለሱ ምንድነው የሚጠቅመው እግዚአብሔርም ቢሆን ይቀጣዋል እንዳትጠራጠሩ ለአንድ ደቂቃ እኛ እዛ እንባ ሆነን እንዲሁ ሊቀር አይቀርም ቤታችን ብንመጣ ራሱ ማለት ነው ለበዓል ቤታችን መምጣቱ ከሱ ጋር ምን አገናኘው ከሱ ክብር ጋር ከሱ አስተማሪነት ጋር ከሱ ማንነት ጋር ከሱ ቫልዩ ጋር ምን አገናኘው ቤተሰቦቻቸው ይናፍቋቸዋል በዓል ተለይተው ማሳለፍ አይፈልጉም በቃ አንደርስታንድ ነገሮችን አንደርስታንዲንግ ልሁን ካላችሁ መሆን ትችላላችሁ by the way አንዱም የአስተማሪዎችና የተማሪዎች እድሜ መቀራረብ የሌለበት ለዚህ ነው ምክንያቱም 10 ዓመት ልዩነት ሲኖራችሁ እሱም እኔ እኮ ምናምን ብሎ ይሆናል እንድታከብሩት እንድትፈሩት ይፈልጋል እኛም ደግሞ my god he's so young he's chill እንላለን but the young ones are the worst every single time the young ones are the worst and ክብሩን የራሱን ክብርና የራሱን ማንነት ሌላ ሰው ከሚሰጠው ክብርና ምንድነው አቀራረብ ወይንም ምናምን ነገር ጋር የሚያገናኝ ሰው ከሆነ ለራሱ ያለው ክብር ብቻ ነው ቫልዩ ሊኖረው የሚገባው ግን እንግዲህ እሱ የተናቀ ስለመሰለው መከራችንን አሳየንላችኋለሁ ደግሞ በጣም የሚያሳዝነው ከሁሉ በላይ አሪፍ አስተማሪ ነበረ like ክላስ እንገባ አሪፍ ነው የሚያስተምረው ትምርቱ ደስ ይላል ግን he ruined the whole experience by being a total idiot he is an idiot he was an idiot he's probably still an idiot and yeah that was a bummer
Anyway, so እንደዛ አደረገን. That was the worst part. It was horrible. I was crying all the time. I was stressed out. And እንዲያውም አልሆነልኝም. ከዛ እሱ ተጨምሮ በቃ ሌላ መከራ. And አሁንም ቢሆን እኔ እንግዲህ እንደ መጀመሪያው ሴሚስተር በደንብ ስላላጠናሁ ነው ማለት ነው ማሻሻል የምችለው ውጤቴን አሁንም በመቸከል ነው ብዬ አሁንም ላይብራሪ ሄዳለሁ እማነባው አይገባኝም አሁን ሳስባቸው አሁን መልሼ ሳየው ምናምን ማለት ነው በጣም አንደርስታንድ ለማድረግ ቀላል የሆኑ ነገሮች ነበሩ ግን I don't know ያው እንግዲህ it's a foreign concept and ነገሮች ከባድ ናቸው ብላችሁ ራሳችሁን ካሳመናችሁ ሁሌም ከባድ ይሆናሉ ግን ኦኬ ይሄ ነገር እንዴት ነው ቀላል ሊሆን ይችላል ብላችሁ ካሰባችሁ ደግሞ ቀላል ይሆናል ዋን ላይመስል ይችላል ግን ውስጣችሁ ስለዛ ነገር የሚያስበው ስለዛ ነገር ያለው እይታ እንዲቀልም እንዲከብድም ያደርገዋል truly and you know ዋይፋይ ለመጠቀም we had to go ወደ ግቢ ሄደን ነው ውጭ ላይ ብርድ ላይ ምናምን ላፕቶፕ አልነበረኝም ይመስለኛል because like አያስፈልገኝም ካሰባችሁት and so there was no like videos on YouTube ምናምን to make it easier there was no ChatGPT there was nothing there was just stress and your handouts and crying and your library መጽሐፍ it was tough ከዛ በቃ እንጃ እንግዲህ ሌላ ብዙ ምላችሁ ነገር የለም በእውነቱ ከሆነ ማስታውሰው ማልቀስ and then I don't like crying in front of people I don't like talking ምናምን ነገር so that made it harder ያልኳችሁ my friends አላምላክ ነበር ያው እንገናኛለን ኮምፕሌን እናረጋለን ከዛ እንለያያለን that helped a lot but yeah it was a hard time so second semester ማነው ሁለት አለቀ እንደምንም ማያልፉት የለም ያ ሁሉ ታለፈ ብሎ ኤፍ ሳላመጣ አለፈ I think microbiology B ነው ምናምን ያመጣሁት ይመስለኛል እርግጠኛ አይደለም ወይ B- ወይ እንግዲህ እንደዚህ ወይ C+ maybe ብቻ አሪፍ ይሆን ነበር it would have been my best grade if he wasn't such an asshole and አሁን ሲወራ አይመስልም ይሁን አንድ ትምህርት ነው ምን ችግር አለው ምናምን ነገር እውነት ነው አንድ ትምህርት ነው ያን ያህል ትልቅ ነገር ሊሆን አይገባም ግን ቤተሰቦች ምን ይላሉ ትላላችሁ ከዛ በኋላ ብትወድቁ ደግሞ በቃ ዓለም እንደሚደፋባችሁ ነው ይመስላችሁ እኔም ይመስለኝ የነበረው at least ምክንያቱም ልጅ ወደቀች ብለው ቤተሰቦቻችሁ እንዳይደብራችሁ ራሱ ማሰብ it's very stressful and yeah so ብቻ እንደዛ ሆኖ አለፈ ሁለተኛው ሴሚስተር so ሁለተኛ ዓመት ሲሄድ I started reading The Secret and I really don't want to hear anything it helped me okay it worked for me so I was like you know what I'm not going to think about መውደቅ ማለፍ I'm just going to do my best and then እንደ ፈቃዱ ይሆናል because at the end of the day አትለፉ ካላችሁ እግዚአብሔር አትለፉ ካላችሁ አታልፉም I also ሁለተኛ ሴሚስተር ላይ I started going to church so ቤተክርስቲያን ቅርባችን እንኳን ያለው መሄድ ደስ አይለኝም በእግር ብዙ መንገድ ስለሚያስኬድ ያው የእግር መንገድ አልወድም so ከተማ ጎንደር ማለት ነው ከተማው ስትሄዱ እንትን አለ ሚካኤል ቤተክርስቲያን ነበረ እዛ ሄድ ነበረ ከዛ ደግሞ ሌላ በእውነቱ ከሆነ ሚካኤል ቤተክርስቲያን ነበረ ብዙ የሚሄደው because በጣም ነው ደስ የሚለው ግቢው like የድሮ የድንጋይ ምናምን ነውና it's very quiet it's very peaceful so I used to go there I'm not ታታሪ ያጆኝ ሳይሆን በቃ ማለት ሲያምረኝ እዛ ሄድና ወደ ዶርም ይመጣለሁ so that helped and በቃ እኔ ታውቁት ነገሩን ሁሉ I was like whatever ማጥናት የምጀምረው ራሱ 3 ሰዓት ላይ ነው ከዛ 5 ሰዓት ላይ ገብቼ ተኛለሁኝ ከ3 እስከ 5 ማጠናውን አጠናለሁ የገባኝ ይገባኛል ያልገባኝም እንደ እግዚአብሔር ፈቃድ ብዬ መተው ጀመርኩ እና የሚገርማችሁ ውጤቴ በጣም የተሻሻለው ያኔ ነው ከፋቱ የመጀመሪያው ሴሚስተር ላይ ያለው ውጤታችሁ ነው አሪፍ ይሁን እንዴት ነው መጨረሻ ኩሙሌቲቫችሁ ቆንጆ መሆኑንም መሾቁንም ዲተርሚን የሚያደርገው and my first one was shit so ከዛ በኋላ ያሉት ጥሩ ቢሆኑም it's still ጎትቶታል ወደታች I'm not dumb things were just hard for me so yeah በሚገርማችሁ ሁኔታ ከዛ በኋላ ብዙ ነገር ተሻሽሎልኛል
I guess that's it. ከዛ በቃ ሁለተኛ ሶስተኛ አራተኛ ዓመት ተመሳሳይ ነበረ መጨነቄ እንዳለ ሆኖ መፍራት የሚለው ነገር እንዳለ ሆኖ ምናምን ነገር ግን እንደ መጀመሪያው ሴሚስተር አይሆንም አንድ መልመዱም አላ ነገሮችን ስትለምዱ ኦኬ ለካ ያን ያህል ሲሪየስ አይደለም የሚለው ነገር አለ ከዛ በኋላ ለኔ የሚመቸኝን የማጥናትና የማንበብ ምናምን መንገድም ሳቀው አቀለለልኝ ነገሮች and ከዛ በኋላም ደግሞ እስካሁን ድረስ were friends ዲፓርትመንት ውስጥ የነበሩ my dorm mates and my friends were still friends so having friends was important ከቤተሰብ መራቅ የሚለውን መልመድም was important stress እንዴት ሃንድል ማድረግ እንዳለብኝ አወኩ ነገር ከሞላ ጎደል አሁንም ይቀረኛል by the way I still get so stressed out but I became better at handling things ያኔ ከሞላ ጎደል እንግዲህ ሰው መሆን ሁሌ እየተማራችሁ መሄድ ነው ግን መጀመሪያ ላይ ከነበረው ከዛ በኋላ ያው ትንሽ እየተሻሻልኩኝ ሄድኩ አሁንም ቢሆን በቀን ትንሽ እየተሻሻልኩኝ ሄዳለሁ እንግዲህ ስሞት 100 እንደርሳለን hopefully so optometry department ማለት ነው የኢትዮጵያ ሳይሆን በአጠቃላይ አሁን ላይ ያለው የትምህርት ምናምን ችግሩም እንደሆነ ታውቃላችሁ እኔ ያኔ ትምህርቱን ስጀምር ሰው መርዳት I am going to help people ብያስብ ነበር ከዛ ደግሞ ጋዋን አርጎ መስራት ምናምን ነገር you know Grey's Anatomy so like ፊልሙ ላይ ጋዋን አርገው ምናምን ነገር ስታዩአቸው like this life is beautiful it was not it ሆስፒታል መስራት ስንጀምር ጠዋት እንሰራለን ከሰዓት ክላስ አለ ከሰዓት ክላስ እየገባው መተኛት ነው ስራዬ 16 ነው ምናምን ነበርን ክላስ ውስጥ እግዚአብሔር ያሳያችሁ ከኋላ ብትሆኑ ራሱ ከፊታችሁ አንድ ሰው ነው ያለው or like ሁለት ሰው ነው ያለው እና I'm like እንዴት እንገላታ እንደነበር እንቅልፍ አጣቁም አንዳንድ አስተማሪዎች they're like ማረማይት መምጣት እኮ አይተበም የሚከብድሽ ከሆነ አትምጪ ይሉኛል የሚከብድሽ ከሆነ አትምጪ ምን ያደርግልኛል አቴንዳንስ ይያዛል ከዛ በኋላ 3 ክላስ ይቀረ ምናምን እባላለሁ እንጂ እዛ መጥቼ ማንቀላፋቴ ለትምህርት የሚያግዘኝ ነገር ኖሮ አይደለም again I'm not someone who understands በጆሮዬ ስለሰማሁ የሚገባኝ ሰው አይደለሁም ማለት ይገባኛል ግን እንቅልፍ እየወሰደኝ ስለሆነ ምንም አያረግም እዛ ጋር መገኘቴ ግን ደግሞ መገኘት አለብኝ የግድ so እመጣለሁ ያው እንዳልኳችሁ ነው አንዳንድ አስተማሪዎች ደግሞ ነገርኳችሁ አይኔ መድረቅ ጀምሮ ነበር so ፍሎረሰንት መብራት ስልክ ላይ ማፍጠጥ እና ማንበብ ምናምን ሲበዛ አሉ እንግዲህ ከዛ ደግሞ ብሊንክ እንዴት ነው አንዳንድ ሰው አስታውሶ ብሊንክ ያደርጋል እኔ አሁን ራሱ ደርቋል እንዲህ ብዬ ነው የምቀረው like የሆነ ነገር ማየት ስጀምር I don't blink my eyes so አይኔ እየደረቀ ሄደ it is called dry eye syndrome you can look it up it sucks እሱም ደግሞ እንቅልፌን ያመጣዋል so አይኔ ሲደርቅ አይኔን ጨፈን ሳረገው I get like relief ነገር ቀለል ይለኛል ከዛ በኋላ ይሞቃል በዛ ላይ ጎንደር ከዛ አስተማሪው ሲያወራ አስቡት በቃ every time እንዳልኩ ነው and it was a struggle ከዛ it's like this የሆነ እንዴት ነው ይላችሁ ምሳ 6 ሰዓት እንወጣና ከዛ አንዳንዴ 8 ሰዓት ክላስ ይጀምራል 8 ሰዓት ማለት ፀሐይዋ አናታችሁን የምትተረከክበት ሰዓት ማለት ነው ደግሞ የጎንደር ሙቀት በጣም ቶሎ እያወራሁ መሰለኝ ዛሬ okay so የጎንደር ሙቀት is like የሆነ የስቲም ሳውና አይነት ሙቀት ነው ብቅ ነው የሚያረጋችሁ በቃ የሌላው ሰው እንግዲህ አልደከመውም ማለት ነው እኔ እንገላታለሁ እንቅልፉ ያንገላታኛል ነው የምላችሁ Cause every time the teachers are like, you don't have to come if you're tired. And I'm like, I wish I didn't have to, bro. You will kick me out. I have to be here. And, እኔና እንቅልፍ እስካሁን ያው እንግዲህ ኃይለኛ ግንኙነት ነው ያለን እግዚአብሔር ተመሰገነ ይሁን ጥሩ ስራ ሰጥቶኛል አሁን ቢያንስ እየተኛሁኝ መስራት የምችለው ይሆናል like I can nap I can sleep for longer hours ጠዋት ላይ and yeah so እንዲያልኩ ተማርኩኝ ብቻ ግን so መስራት ስንጀምር I was like oh my god I don't like people ይሄ ማለት apparent ሞት እንዴት ነው apparent ነው የሚባለው internship ምናምን ነው ማለት ነው ከፔሸንት ጋር ምናምን ኮንታክት ሲኖረን oh
no, mistakes were made. I started saying, ቆይ ግን ስራ ስንሰራ አሁን እንደዚህ ነው የምንሰራው? like አሁን አንድ ፔሸንት ይዞ ለአንድ ፔሸንት ማስረዳትና ማለት አንድ ፔሸንት ላይ መስራት ይሄን ያህል የሚያደከምና የሚያሰለች ነገር ከሆነ በቀን ስንት ፔሸንት ልንሰራ ነው ማለት ጀመርኩ። cuz I knew ከዛን ጊዜ ጀምሮ ይሄ ነገር እንደማይዋጣኝ but ያው ነው ገብታችሁበታል እንጂ ሁለተኛ ዓመት ላይ ይሄ ነገር የሚመቸኝ አይመስለኝም ብሎ አተውት። so I kept going but I knew I wasn't going to like it because ለህክምና ማለት ነው እኔ እንጃ መመረጥ ያስፈልገዋል። በጣም የሚገርም ትግስት ያስፈልጋችኋል። እንዲህ እኔ እንጃ እግዚአብሔር እጁን እንዲያርጎ ትግስት ሊሰጣችሁ ይገባል ጤና ላይ ለመስራት። ያለበለዚያ ከባድ ነው። ወይ ደግሞ ያው በጣም ብዙ ብር የሚከፈላችሁ ከሆነ ምንም ላይ መስላችሁ ይችላል። ግን ያው ያኔ ራሱ I was like I don't like this and እያልን ተማርን ተመረቅን ከጎንደር። so ከጎንደር ተመረቅኩና it was nice, graduation was nice. ጎንደር አሁንም ይናፍቀኛል። was ያው ተማሪ ያለሁኝ እኔ ከዚህ ሀገር ብቻ ልውጣ መቼም አይናፍቀኝም ነበር። ግን አሁን ያው የሰው ባህሪው ምንድነው ነገሮች ካለፉ በኋላ መልካም ነገሩን ማስታወስ ይቀለናል። so አሁን ሳስበው በጣም ብዙ ጥሩ ኤክስፒሪየንሶች ነበሩኝ። I made really good friends. The food was really good. የጎንደር ምግብ ይጣፍጣል። አሁን ካለብኝ ሐሳብና ጭንቀት ደግሞ በጣም ያንስ ነበር ያኔ ስላለፈ ነው። ለዛን ጊዜ እኔ እምሞት ነበር ይመስለኝ but ካለፈ በኋላ ኦኬ ለካ ነገሮች ቀላል ናቸው። ጭንቅላታችን ያው ስላለፈ ያቀለዋል። እና so anyways ተማሪ ከሆናችሁ እምላችሁ አንድ ነገር ምንድነው አንደኛ ያን ያህል የሚደንቅ ነገር የለውም። በቃ ማለት መውደቅም የሚደንቅ ነገር የለውም፣ ማለፍም የሚደንቅ ነገር የለውም። ስላለፋችሁ ወይንም ዲግሪያችሁን ስለያዛችሁ የሆነ ተአምር ተፈጥሮ ህይወታችሁ በጣም መልካም ይሆናል ማለት አይደለም። ስለወደቃችሁ ደግሞ እስከ ለተሞታችሁ ሰፈራችሁ ኮርነር ላይ ድንጋይ ላይ ቁጭ ብላችሁ እሳት ስትሞቁ ትኖራላችሁ ማለት አይደለም። እሳት አይደለም ፀሐይ ስትሞቁ ትኖራላችሁ ማለት አይደለም። ህይወት በራሱ መንገድ ሁሌም ቢሆን ይመራናል። እግዚአብሔር የፈቀደልን ነገር ሁሌም ቢሆን ይፈጠራል፣ ይደርሳል። ከወደቃችሁ ለእናንተ የተሻለ ነገር አለ ማለት ነው። እግዚአብሔርን በጣም እውነት የሆነ ነገር እኔ አሁን አንዳንዴ ሳስበው ጎንደር ወድቄ ቢሆን ኖሮ ሜቢ ይሄን ያህል አመት የሚያስጠላኝ ስራ እየሰራሁኝ አልፈጅም ነበር። አሁን ካለፈ በኋላ ነው ይሄን የምለው። ያኔ መውደቅ ለኔ ሞት ነበር የሚሆነው። ግን I mean not like that but I thought it would be the end of the world if I didn't pass. ካልተመረኩኝ በቃ ህይወቴ ጨለማ የሚሆን ነበር ይመስለኝ። ግን አይሆንም ነበር። ጎንደር እያለን አንድ ሜዲሲን ተማሪ ነበረች ልጅ ነበረች እና አንዴ ወደቀች። ከዛ በኋላ አንድ ጊዜ ወደቀች ከእንደገና ተመልሳ ሄዳ ተማረች። ሁለተኛ ጊዜ ስትወድቅ she went and killed herself. For what? ማለት I'm not going to cry about this but it makes me so sad. It's እንደ ሀገር እንደ ሶሳይቲ ችግራችን ምንድነው? በትምህርት ብቻ የሚሆን ይመስለናል ሁሉ ነገር። የበላና የተማረ ወድቆ አይወድቅም። አሁን እንግዲህ እንደምታዩት ሜዳውን ሙሉ የተማረ ወድቆ እናገኛለን። ጎረቤቶቼ ምን እየቀጠቀጡ ነው እናንተዬ? እና አሁን ያኔ ለሷ ሜዲሲን ተማሪ ነበረች። ተመርቆ ሐኪም አለመሆን በቃ እንዴት ነው ተመርቆ ያንን አመት ለሁለተኛ ጊዜ ከመውደቅ እና ለቤተሰቦቿ ወደኩ ብሎ ከመንገር መሞት ይሻላል ብላ ነበር ያሰበችው። ግን በምንም እንዴ አስቡት እናንተ እህታችሁ ወይ ወንድማችሁ ወይንም ጓደኛችሁ ወይንም ማንም ሰው ምንም ነገር ቢሆን ይሻላችኋል ከሚሞት። and ብዙ ጊዜ ግን እንደዛ እናስብም። ከዛ ደግሞ እንዳትሰንፉ እንዳትዘናጉ ምናምን ደግሞ እያለ ያው ቤተሰብም አካባቢያችሁ ያለም ሰው ከዛ ውጪ ሌላ አማራጭ እንደሌለ እንድታስቡ ያደርጋችኋል። አውቀው አይደለም right ግን for them they're trying to do something positive for you. አማራጭ አለኝ የራሱ ጉዳይ ነው ብላችሁ ካሰባችሁ ተውታላችሁ ብለው ማለት ነው። ግን አንዳንዴ መተው ጥሩ ነው። learn to quit.
በጣም ውስጣችሁ የሆነ ነገር እንዲያስጠላችሁ ከሆነ ለእናንተ ስላልተፈቀደ ሊሆን ይችላል ሶ መተው አንዳንዴ ክፋት የለውም ሁሌም ላይሆን ይችላል ያው አንዳንዴ የምትፈልጉት ነገር ማለት የሆነ ነገር በጣም እየፈለጋችሁት ሊከብድ ይችላል ሶ በጣም የምትፈልጉት ከሆነ መክበዱ መቋቋም አለባችሁ አንዳንዴ ደግሞ ምኑን ነው የምትፈልጉት ያንን ትምርቱን ለምሳሌ አሁን ትምርቱን ተምሮ ጨርሶ መስራት የምትችሉትን ነገር ነው የምትፈልጉት ወይስ ትምርቱን ስለጨረሳችሁ ጎበዝ መባሉ ነው የምትፈልጉት ሰው ጎበዝ አላችሁ ሰነፋላችሁ ምንም ኪሳችሁ የሚገባ ነገር የለውም it doesn't matter so I think ለትምርት and ለhigher education በተለይ እንግዲህ የሌላውን አላቀም actually ግን ጤና ላይ በጣም there's a lot of pressure I guess on students to succeed like failure is not an option but sometimes failure is what leads you to success so ተማሪ ከሆናችሁ it's okay ይወደቃል ይታለፋል ህይወት ይቀጥላል ከዛ በኋላ ሆቴል ማኔጅመንት ስማር ማለት ነው በጣም ያው ታውቃላችሁ የማር ፍቅር ኃይለኛ ነው so ከዛ መጥቼ በዚህ ትምህርት በዚህ ስራ መቀጠል አልፈልግም ብዬ በጣም እንትን ብዬ ነበር ወስኜ ነበር የሆነ ጊዜ ከዛ ግን ያው እንግዲህ የተፈቀደልኝ ነገር ሌላ ብዙ አመታትን እዛ ላይ መፍጀት ስለሆነ I still did but ሆቴል ማኔጅመንት ስማር የአይቲ እንማር ነበር አይቲ ክላስ ነበርና የሆነ ቀን ከስራ ስመጣ እንግዲህ የማታ ክላስ ነበር ማሩና ከስራ ስመጣ ረፈደብኝ ታክሲ አጥቼ ረፈደና ስመጣ አንድ ተማሪ አልወጣም another teacher being stupid አንድ ተማሪ አልወጣም but እኔ ልገባ ስለፈተና 5 ደቂቃ ይሁን 10 ደቂቃ አልፏል መግባታችን ማለት ከዛ እዛ ውጭ ጋር ሆንኩና አሰብኩትና እንግዲህ ብዙ አስተማሪዎች እንደሚፈልጉት እንድትለማመጧቸው ይፈልጋሉ አይደለም እኮ ቲቸር ታቃለ ታክሲው እንትን ብሎብኝ እንደዚህ ሆኜ ምናምን I was an adult by then I had adult money so I stood outside I thought about it for 1 second ቆሜሱ መለማመጥ እችላለሁ ወይንም ወደ ቤቴ መሄድ እችላለሁ ከዛ ፍቀዋለሁ ኖ ግሬድ ይሰጠኛል ፍቀዋለሁ life goes on ጎንደርም አንድ ትምህርት ፍቄያለሁኝ ኤፍ አምጥቼ biostatistics it was hard for me but then I think ጎንደር ስማር ኤ አምጥቼ ማን ነው እዚህ አድማስ ስማር I think ኤ ነው ያመጣሁት statistics and ጎንደር ስፍቀው B+ ነው ያመጣሁት ዲ ከማምጣት by the way ፍቆ ያው actually መውደቅና ምናምን የሚለው ነገር እንዳለ ሆኖ ሌላችሁ የፈለኩት ምንድነው ኤፍ አምጥቶ መፋቅ ተአምር አይደለም I think ይሄ ለአንዳንድ ሰዎች ብቻ ነው ብዙ ሰዎች ደግሞ የማይመስላቸውም ፈታ ብለው የሚኖሩ አሉ የተማሩ ሶ ፈታ ብላችሁ ተማሩ በአንድ ጎን ለራሳችሁ የሚሰሩትን ለኔ what works for me what style of studying works for me what time am I the most productive አላ አንዳንድ ሰው ማታም ሽቶ መስራት ነገሮችን ይቀላል አንዳንድ ሰው በጧት ተነስቶ መስራት ይሆናል ግን ያው ነገሩ ሲስተሙ አይፈቅድም እንደዛ እንድናረግ የጧት ክላስ ነው የማታ ክላስ ነው የሌላ ዲፓርትመንት ጋር ሄዳችሁ መማር ምናምን አትችሉም ያው ሲስተሙም ነው ችግሩ እኛም ደግሞ ውስጣችን አንዳንዴ do or die ብሎ ስለሚያስብ we're just like we die we shouldn't though because it's never that serious I don't know it's never that serious you guys I promise you it's never ለትምርት ብሎ ትምርት ወደኩኝና ምናምን ይያሉ እንደዚህ extreme measures like አያስፈልግም ችግር የለውም ውደቁ ህይወት ይቀጥላል እግዚአብሔርን ህይወት ይቀጥላል ምንም የሚፈጠር ነገር የለም መውደቅና መነሳት ያለ ነገር ነው ያስጠላል ደስ አይልም ጎበዝ መባል ሁሌ ደስ ይላል ግን ደግሞ አንዳንዴ ስትወድቁ እና ከዛ ስትነሱ የተሻለ ነገር ላይ ትቀመጣላችሁ so like እኔ ያኔ ኤፍ ማግኘቴ ከዲ ዲ ባመጣ ኖሮ ፍቄ ኤፍ B+ ማድረግ አልችልም ነበር so አንዳንዴ መውደቅን ያን ያህል አትፍሩት it's okay ለሁሉም ነገር አፕላይ ላይ ያረግ ይችላል ግን አንዳንዴ ደግሞ it's okay ለራሳችን let's be kind አላ እንዴት አይነት ደደብ ሰው ነኝ ይሄ እንዴት ነው ማይገባኝ ምናምን ማለት አያስፈልግም አልገባኝም ኦኬ በሁለተኛ ጊዜ ተሻለ ሰራለሁ ለሰሩም ይችላልላችሁ እድላችሁን ትሞክራላችሁ ግን አላ I just hated that time I hated how
ግን እኔ ነኝ አንዳንድ ሰው ደግሞ ፈታ ብሎ ተምሮ የሚጨርሳል ምንም አይመስለዋል ግን ያው የሚጨንቃችሁና የሚያሳስባችሁና የምትፈሩ አይነት ሰው ከሆናችሁ I hope this helps you in some way I don't know and yeah so አሁን ደግሞ ማስተርሴን እየሰራሁ ነው ሪሰርች ይቀረኛል I am struggling I am trying not to be in my head about it but I am ይሄስ ጨርስ ደግሞ እንግዲህ ስለ ማስተርስ ኤክስፒሪየንስ ቪዲዮ ሰራላችኋለሁ it was chill ዲስታንስ ነው ማረው so love it loving it amazing time I guess የዛሬው ቪዲዮ ይሄን ይመስላል it's a little bit weird because me መሀል ጀመርኩኝ and it's you know I'm sorry go watch the first part if you want and let me know in the comments if there was you know እንደዚህ አይነት ተመሳሳይ ኤክስፒሪየንስ ያደረጋችሁት ነገር ካለ ኮሜንት ላይ አሳውቁኝ thank you for watching I love you guys I appreciate ጊዜያችሁን ሰውታችሁ ከኔ ጋር በማሳለፋችሁ and በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሁኑ